ቪዲዮ ከምንሄዱን ኤዲት የምናደርግበትን አፕሊኬሽን ውስጥ እንገባለን። አፕሊኬሽኗን እንደምታዩት እቺ ናት እና እንገባለን። ከዛ ስትገቡ ልክ እንደዚህ ፕላስ ምልክቷን ትጫናላችሁ። ከዛ በኋላ ባክግራውንድ ትመርጣላችሁ። ባክግራውንድ ነጭ ብትመርጡ አሪፍ ነው። ከዛ የመረጣችሁትን ባክግራውንድ የዩቲዩብ አድርገን እናስተካክላለን። አስራ ስድስት በ9 ለዩቲዩብ የሚለውን ችግን ከተጫነን በኋላ ራይት አድርገን እንወጣለን። ከዛ ምንድነው የምታረጉት? የፈለጋችሁትን ፎቶ ታስገባላችሁ። እዚህ ጋር እንትን ፎቶ ምልክት ማለት ነው። አድ ፎቶ የምትለዋን ነክተን እንገባለን። ከዛ የምንፈልገውን ፎቶ እናስገባለን። ለምሳሌ እዚህ ጋር እኔ ጌታችሁ ረዳን እናስገባለን። ከዛ እሱ ምንድነው የምናደርገው? እዛ ላይ ያለውን ባክግራውንዱ ሪሙቭ እናደርጋለን። ካት አውት የሚለውን ክሊክ እናደርጋለን። ከዛ በኋላ ፐርሰን የምትለዋን ክሊክ እናደርጋለን። ከዛ በኋላ ራይት እንላለን ከላይ ማለት ነው። ልክ እንደዚህ ያደርጋል። እሷን ደግሞ ትንሽ ታች አካባቢ የሆነ ዳመናማ ነገር አለ። እሷን ለማጥፋት ምንድነው የምናደርገው? እዛ ከላይ በኩል ብሩሽ ምልክት አለች፣ እሷን እንነካለን። ከዛ በኋላ ትንሽ ጠብቁኝ። ብሩሽ ምልክቱን እንደዚህ ሬዝ የምትለውን እንጫናለን። ከዛ እንደዚህ በእጅ እንደዚህ እናደርጋለን። ዳመናማ ምልክቷን እንደዚህ እናጠፋለን። ከዛ ራይት ብለን እንወጣለን። ከዛ ትንሽ ፎቶውን እናሰፋዋለን። ልክ እንደዚህ እናሰፋዋለን። ከዛ በኋላ ሌላውንም ፎቶ ለማስገባት ከፈለጋችሁ ፕላስ ምልክቱን ትጫኑና አድ ፎቶ የምትለውን እናስገባለን። ከዛ በኋላ ለምሳሌ የሞጣን ፎቶ እናስገባሽ። ከዛ የሱንም ሪሙቭ እናደርጋለን። ባክግራውንዱ ካት አውት የምትለውን እንጫናለን። ፐርሰን የምትለውን እንነካለን። ከዛ ራይት እንላለን። ከዛ በኋላ ልክ እንደዚህ ያመጣል። ከዛ በኋላ ትንሽ በሞጣ ፎቶ ላይ ትንሽ ከላይ በኩል ቀይ ነገር አለ። እሱን ለማጥፋት ከላይ በኩል ብሩሽ የምትመስል ነገር አለች። እሷን ክሊክ እናደርጋለን። ከዛ ሬዝ የምትለውን ነክተን እንደዚህ እናጠፋለን። ጎን ጎን ያሉትን ዳር ያሉትን ልክ እንደዚህ እናጠፋለን። ከዛ ራይት እናደርጋለን። እንደዚህ ፎቶውን እንደዚህ እናስቀምጣለን። ትንሽ ሰፋ አድርገን ከዛ ራይት እናደርጋለን። ጽሁፎችን ማስገባት ከፈለጋችሁ ቴክስት የምትሆን ነካለን።
እዛ የምንፈልገውን ጽሁፍ እናስገባለን። እኔ ለምሳሌ ዛሬ ታላቅ ቀጠሮ አለን ወይንም ትልቅ ቀጠሮ አለን። ትልቅ እዛ ራይት እናደርጋለን። እሱን ከሌሩን ባክግራውንዱ ነጭ ስለሆነ ይሄንን የጽሁፉን ከሌር ጥቁር እናደርጋለን። ከዛ ከላይ በኩል እንደዚህ እናስቀምጣለን። ትንሽ ፎቶውን ትንሽ ወደ ታች እናደርጋለን ነክተን ልክ እንደዚህ እናደርጋለን። ከዛ በኋላ የምትፈልጉት ነገር ካለ እዚህ ከፕላስ ምልክቱን ትጫናላችሁ። አንዳንድ ነገሮችን ማስገባት ከፈለጋችሁ ስቲከር የምትለዋን ነካ እናደርጋለን። የምትፈልጉትን ነገር እዚህ ሰርች ታደርጋላችሁ። የምትፈልጉትን ነገር ለምሳሌ እኔ ሚሊቴሪ የሚለውን ሰርች ላድርግ። ልክ እንደዚህ እናስገባለን። እንደዚህ ነው የሚሰራው ማለት ነው። ሌላም ማስገባት ከፈለጋችሁ ፕላስ ምልክቷን ትጫናላችሁ። እዛም የምትፈልጉትን ነገር ሰርች ታደርጋላችሁ። ከዛ በስተመጨረሻ ራይት አድርገን እናወርዳለን ማለት ነው።